አቶ ክንዴ ድምጹን ነክፈተውና በድጋሚ እንትራለህ የአቶ ድንቅ ክንዴ ድምጽ እስከሚስተካከል ድረስ እንግዲህ ይሰማል ይሰማኛል እንትኑን ለሮሃብ አድርገው እንትኑን ብታስተካክለው ጥሩ ነው በደንብ ሙሉ እንዲታይ እስኪ ቆይ እስኪ እሺ አሁን ጥሩ ነው ያለበት አሁን ጥሩ ነው እንዴት ነህ ደህና ነው አቶ ክንዴ እግዚአብሔር ይመስገን ሰላም ነኝ እኔ እግዚአብሔር ይመስገን ሰላም ነኝ ወጣቶቻችን በተመለከተ እንደሆናችሁ ባለሙሉ ተስፋ ነኝ እግዚአብሔር ይመስገን ትንሽ አስተካክለው ማስተካከል ወይ ትንሽ ወደ ኋላ በል አንተ ትንሽ ወደ ኋላ በል አንተ ትንሽ ነው አይደለም እንደነበረው አድርገው መጀመሪያ ላይ እናንተ ትንሽ ወደ ኋላ በል አንተ ትንሽ ወደ ኋላ ሂድ በቃ እንደዛው በቃ እንደዛው ነውና አንተ አሁን ቀደም ሲል በውስጥ መስመር ስናወራ እንደ በእውነት ባይነቱ ልዩ ይሆንና የኛን ማህበረሰብ ልጆች ሊያገለግል ሊጠቅም የሚችል አንድ ድርጅት አቋቁም ያለው ይሄም ከሱስ ነፃ ለማድረግ ወጣቶቻችን ባንዳንድ በተለያዩ ባደንዛዥ እጽ ከአልኮል ተመርዘው ዛሬ ያሉበት ደረጃ እጅግ በጣም የሚያሳዝን ነውና ይሄን እንደመከላከል ከባልደረቦቼ ጋር ሆኜ አሙታ የሚባል ነገር ድርጅት አቋቁም ያለው ነው ያልከንና ለምን ይሄ ማድረግ አስፈለገ እንግዲህ በጣም አመሰግናለሁ አይቸው ከመጀመሪያ ለሰጠኸኝ እድል ይሄንን እንዳብራራና ያው ለህዝባችን ይሄን እንዳቀርብ ለፈቀድክልኝ በጣም እጅግ አድርጌ አመሰግናለሁ እንግዲህ ያው እንደምታውቀው የኛ ብሔረሰብ በችግር ላይ ነው ያለው በዚህ በእውነት በሱስ የተነሳ በጣም ተስቃይ ላይ ነው ያለው እኔም ራሴ ብዙ ተሰቃይቻለሁ በሱስ ከ32 አመት በላይ ሲጋራ ያጥሻለሁኝና ያለርኩበት ያልወጣሁበት የመንገድ አልነበረም ግን እግዚአብሔር ሆኖ እግዚአብሔር እንግዲህ ፈቅዶ ጥበበ ሰለሞን የሚባል በባርዴስካና አካባቢ የባህላዊ መድኃኒት በዛ ደርሼ እግዚአብሔር ፈቅዶ እንግዲህ እኔ ነፃ ወጥቻለሁ እንግዲህ ያው እንደምታውቀው አንተ እንደምትለኝ እንግዲህ እኔ ከ32 ዓመት በላይ ከፍተኛ ሱስ ነበረብኛም የሲጋራ መጭስ ነው እሱን እንግዲህ ለማቋረጥ ችያለሁ እኔ ካቋረጥኩ ደግሞ ሌሎች ወንድሞችም ማቋረጥ ይችላሉ በማለት ጥበበ ሰለሞን የሚል ድርጅት አቋቁማችኋል ከመቼ ጀምሮ ነው ያቋቁማችሁት እንቅስቃሴያችሁስ እንዴት ነው ኦኬ አዝላይ ትንሽ ላብራራልህና ጋሻይቸው ተዝላይ ትንሽ ላብራራልህና ምንድነው መሰለህ እኔ ያው እንደነገርኩ ከ32 አመት በፊት ያክል ሲጋራ ያጥሻለሁ በያለው በየቀኑ ቢያንስ ከ2 እስከ 3 ኩፍሳ ነው ሳጤስ የነበረውና እንግዲህ ብዙ ይሄንን ሱስ ለመቅረፍ ያልወጣሁት ያልወረድኩትኝ ቦታ አልነበረም እና ግን እንደጋጣሚ ሆኖ ጥበበ ሰለሞን የሚባል የባህላዊ ህክምና በፓርዴስካና አካባቢ አለና ከዛ ሀይጄ ከዚህ ሱስ ነፃ ሆኛለሁኝ ማለት ነው እንግዲህ ይሄ ምለ ከ30 አመት ወዲያ ማለት ነው እንግዲህ እና ይሄን እንደኔ ደግሞ እንደዚህ የተሰቃዩ በሲጋራ ብቻ ሳይሆን በተለያየ ነገሮች በሳሚን በለው በአልኮል በለው በጫት በለው በማንኛውም ነገር ሱስ ያለባቸው ሰዎች ከጥበበ ሰለሞን ከዚህ ተፈውተዋል የተፈወሱትኝ እንግዲህ ጥር ለማድረግ ስፈልግ እኛ የተፈወስነው ታንድ ላይ ተሰብስበን ኦኬ ታንድ ላይ ተሰብሰብ ብለን አሙታ ፎፍማት ሽለሙ የሚባል አሙታ ከፍተናል ይሄን አሙታ የከፈትነው እንግዲህ ያው እንደኛ ከሱስ ላይ የሚሰቃዩ መከራቸውን የሚያዩ ወንድሞቻችን እህቶቻችን አባቶቻችን አሉና የነሱን ችግር ለመቅረፍ ነው መቅረፍ ስለ እንግዲህ ይሄንን ለመርዳት ሰጠን ይኑቅና ሰጠን ወደፊት እኛ የምናደርገውን ተሻትፎ እንዲያደርጉና ለሌላቸው ደግሞ እኛ ሀጎናቸው እንድንቆም ለምሳሌ ቤተሰብ ያደላቸው አሉ አቅማቸው የማይፈቅዳሉ የተለያዩ ሰዎች አሉ ከሱስ ለመውጣት እየፈለጉ ግን ለመውጣት የማይችሉ
እነዚህን እኛ ጓደኞች ሰብሰብ ብለን ወደ 12 የምንሆን ጓደኞች እኔ አንደኛው የፊት መሪ ነኝ ከኔ በኋላ ብዙዎች አሉ እነዚህ ከአንድ ላይ ሰብሰብ ብለን ይሄንን አሙታ ያልሁህን አሙታ ተፈክማችሁ ለሞ የሚባል አሙታ አቋቁመናል ማለት ነው እንግዲህ ይሄ አሙታ አጀንዳው ምንም አጀንዳ የለውም የኢየሱስን መቅረፍ ብቻ ነው ኦኬ እንዴት ነው ሊያገኛችሁ ይችላል ምንም እንኳን አሁን በገና ሃይ ያላችሁ እየጀመራችሁ በእንቅስቃሴ ላይ ያላችሁ በእውነት ይሄ በጣም ሊመሰገንና ሊበረታታ የሚገባ ጉዳይ ነው በአሁን እንድንበላውን እኔ በአንድ በሆነ ሱስ እኔ በጣም ችግር አለብኝ በልና እንዴት ነው ላገኛችሁ የምችለው መስሪያ ቤት ሳላችሁ የምትቀመጡት ወዴት ነው ያሰጣጡ ሁኔታስ እንዴት ነው ትምርት አዘን ነው ወይስ በምን አይነት መንገድ ነው ያሰባችሁት እሺ አንደኛ ያው ጥበብ ሰለሞን የሚገኘው ፓርደስካና ነው ያው ካርፑር የሚባል አካባቢ ነው እዛ ነው የሚገኘው እዛ ይገኛል ስልክ አለንን ስልክ እንግዲህ እንዴት ነው ሚድነው ለሚለው የባህላዊ ሕክምና ነው ለምሳሌ ሲጋሪያ እኔ በ3 ቀን ውስጥ ነው የተፈወስኩት በ3 ቀን ውስጥ ነው የተፈወስኩት ለ32 አመት ያህል ስታጨስ ቆይተ በ3 ቀን ውስጥ አቆምክ ሲጋራ ማጨስ በጣም አዎ ከ3 ቀን ውስጥ ይሄው እንግዲህ እግዚአብሔር ተመሰገነ ይሁን እኔ ከ2 አመት በላይ ነው እንግዲህ ከዚህ ነፃ የሆንኩት ሁኛ ያለ ማለት ነው ኦኬ እኔ ብቻ አይደለም ብዙዎች አሉ ከዚህ ነፃ የሆኑ ብዙዎች አሉ በጣም ብዙዎች አሉና እነሱ ምስክርነት ወደፊት ተፈለክ ለመቅረብ ይችላሉ ማለት ነው አሁን እዚህ ሱስ ስንል ለምሳሌ ብዙ አሉ አቤት ብዙ አለ አሁን ለምሳሌ የመጠጥ አለ የተለያዩ የሱስ ነገሮች አሉ እናንተ በሁሉም ዘርፍ ነው ወይስ በአንድ ዘርፍ ብቻ ነው የምትሄዱት በሁሉም ኢየሱስ የተባለ እንዲያውም በጉበት ተሰቃይተው የሚሰቃዩ ሰዎችን ጥበብ ሰለሞን ፈውሷልኝ ኢንተርቪውም ሰጠዋልኝ በዚህ በሽታ ታመው እንደነበሩ ነፃ እንደሆኑ ከሳሚም ካል ጀምሮ በስተካቢድ በሚባለው ድረስ ጥበብ ሰለሞን ይፈውሳል ማለት ነው እንግዲህ ኢየሱስ የተባለ ጠቅላላ እና ይሄን አስም ብለው አስም አይነት ብትል በቃ የተለያዩ በሽታዎችን ይፈውሳል ማለት ነው ጥበብ ሰለሞን ኦኬ ስለዚህ እንዴት ነው ሊያገኙአችሁ የሚችለው ለምሳሌ እዛ ቦታ ላይ ለመሄድስ ለመፈወስስ የሚከፈል ክፍያ አለ ወይስ እንዴት ነው የምታገለግሉት አዎ ክፍያ አለ እንግዲህ ስለ ክፍያው ስልክ አለ በዛ ስልክ ደውሎ መጠየቅ ይችላል እንግዲህ እንደነገርኩ እኛ ከዛው ከዚህ የዳነ ሰዎች ከዚህ ድርጅት ጋር ምንም የሚያገናኘን ነገር የለም ማለት ነው እንግዲህ እኛ ሞታውንን የከፈትነው ከዚህ ላይ ይላል ማለት ነው ከሚዱኑት ጋራ አያገናኘንም ያገናኘንበት ማን ይገናኘበት ምክንያት ምን እንደሆነ መሰለ እኛ እንግዲህ እነዚህኛ የዳነው ጓደኞች ከአንድ ላይ ሰብሰብ ብለን እኛ ያየነውን ነገር በብዙ ሰዎች ለመዳን እየፈለጉ ታሉበት ሱስ ለመቀረፍ እየፈለጉ ላልቻሉ ጓደኞቻችን ወንድሞቻችን እህቶቻችን እኛ ከውጭ እንደነዚህ ላሉ ለመዳን እየፈለጉ ለመዳን ላቃታቸው ሰዎች ገንዘብ ላጠራቸው ሰዎች ለነሱ መንገዳሪያን ሆናለን ብለን ነው ያከፈትነው ይሄንን አሙታ ማለት ነው እና ስለዚህ እንግዲህ አሁን የጥበብ ሰለሞን የራሱ የባህላዊ መድኃኒት አለውና ከሱ ጋር ተያይዞ የኛ አቅርቦት ምንድነው ገንዘብ ሲባሉ ማይሆንላቸው ለመንቀሳቀስ የማይችሉ ይሄንን ገንዘብ ከፍለው ለመታከም ለማይችሉ ውድ ቤተሰቦቻችን እኛ ተጎናቸው እንሆናለን ማለት ነው እንግዲህ ይሄንን ስል እንግዲህ ለሁሉን ገንዘቡን በሙሉ እኛ እንችላለን አይደለም እንግዲህ ያው በተቻለን መረዳዳት ይቻላል ማለት ነው መርዳት እንችላለን ማለት ነው እና እንግዲህ በገንዘብ ክፍያው የተነሳው ጥበብ ሰለሞንን ደውሎ መጠየቅ ይቻላል አዛም ማብራሪያ መቀበል ይቻላል ምንም ችግር የለም እንግዲህ እናንተን ለመድረስ እንግዲህ እንዳልከው ፓርደስካና አካባቢ ካርኩር ከሚል አካባቢ እንዳላችሁና ወደፊትኛም እዛ ቦታ ድረስ በመገኘት ለመቅረጽና ለተመልካቾቻችን ሰፋ ያለ መረጃና ቦታውንም እናደርሳለን በያስባለሁ ከናንተ ጋር ነው እንተባበራለን ይህ ጉዳይ አሁን እስከ መቼ ጊዜ ነው የሚቀጥል የምችለው አላማው እንግዲህ ለሁሉም ማህበረሰብ ነው የሚሰጠው የድሜ ገደብስ አለው ወይስ የለውም ሲንችን ባለችን በቀረችን ጊዜ አጥራርገህ መልስልን
እሺ ወንድሜ አመሰግናለሁ። ምንም የእድሜ ገደብ የለም። ምንም የእድሜ ገደብ የለም። የሚያስፈልገው ግን ለምሳሌ የሚያጤሱ ሰዎችና የሚጠጡ ሰዎች ጥበበ ሰለሞን የሚፈልገው ምርመራ ነው። የደም ምርመራ ውጤት ያስፈልጋል። ይህ ሰው እንዴት ነው ጉበቱ ተጎድቷልን አልተጎዳም የሚል ለምን ጉበቱ ተጎድቶ ተሆነ የጉበት መድኃኒት ስለሚሰጠው መጀመሪያ ቅድመ ፍወሳ ለማድረግ ሲባል የጉበት በሽታ ስለዚህ የደም ምርመራ ያስፈልጋል ማለት ነው እንጂ እዛ የተረፈ የደም የማን ነው የእድሜ ገደብ ምናምን የለም። በፈለገው እድሜ መጥቶ መታከም ይቻላል ማለት ነው። ኦኬ እንግዲህ ወደፊት ስልክ ቁጥርህን የምትሰጠናለህ ስልክ ቁጥርም እናሰራጫለን። ለምሳሌ አሁን መናገር ከፈለክም አሁን ድሉን ሰጣለሁኝ። ይሄ የሚሰጠው አሁን እንዴ ተመላለሱ ነው የሚታከምበት ቦታ ነው ወይስ እዛው ላይ ነው የምትታከምበት ቦታ ነው ወይስ በቅድሚያ በስልክ ነው ወይስ እንደዚህ በዙም ነው? እንዴት ነው የመጀመሪያ ግንኙነት በምን አይነት መንገድ ነው የሚሄደው? ኦኬ እሺ አመሰግናለሁ። በመጀመሪያ እንግዲህ ደውሎ ተራ መያዝ አለባቸው። ተራ ይያዛልኝ። ተራ ተይዞ ከዛ በሚሰጣቸው መሰረት ሄደው ያላቸውን ያቀርባሉ ማለት ነው። ምን አይነት በሽታ ምን አይነት ሱስ እንዳለባቸው ስንት ጊዜ እንዳጤሱ ይሄንን ይሰጣልኝ ማለት ነው። ይሄንን በስልክ ነው። ስልክ በመጨረሻ ስልኩን ልሰጥ እችላለሁ። እሺ አዎ ሁለተኛ ያው እንግዲህ አዛው እንትን አለ ቦታ አለ የተጣዳ ቦታ አለ መመላለስ አያስፈልግም ቦታ አላቸው ከዛው ታከመው ከዛው ተኝተው መታከም ይችላሉ የሚፈልጉ ሰዎች ማለት ነው የማይፈልጉ ሰዎች ደግሞ እየተመላለሱ መታከም ይችላሉ ማለት ነው እሺ ስልክ ቁጥርን እስኪ ግለጽልን አቤት ስልክ ቁጥርን ስልክ ቁጥር የጥበበ ሰለሞን ስልክ ቁጥር አድራሻ ገጤ እንትን ላይ ፌስቡክ ላይም ዋትስአፕ ላይም ያለ ነው 054 235 አዎ 78 እሺ 56 እንግዲህ ጥበበ ሰለሞን ድርጅት ለማግኘት ትፈልጉ በ014 23 57 856 ደውላችሁ ማግኘት ይችላልላችሁ። ሰዓታችን ስለተገባደደ ሌላ ጊዜ በሰፊው እናወራለን። እግዚአብሔር ይስጥልን አብረን ስለነበርክ። ክቡራትና ክቡራን ተመልካቾቻችን በፌስቡክ በዩቲዩብ የጠየቃችሁ ጥያቄ አለ ዱር ሱልጣንን በተመለከተ ያም የሁላችን ጥያቄ እስከሆነ ድረስ እንግዲህ በዚህ ዙሪያም ወደፊት የሚሰራበት መንገድ ይፈልጋል። እንደናንተው እንደዚሁ ብዙ ተመልካቾችም ይሄን መርዳት እንችላለን የሚሉ ካሉ ቢመጡ ብንሰራ መልካም ነው።